እናስተለን የአብርሃም ቱ ቤተሰቦች እንደምን አላችሁ? በያላችሁበት ቦታ ሰላማችሁ ይብዛ። ያው ዛሬም ወክ እያደረግን ነው። በጣም ዛሬ ዝናባማ ነው። ያው በጣም ነው የሚዘንበው፣ ግን የፈለገ ቢዘንብ የወክ ሰዓታችንን ሊያቋርጠን አይችልም ብለን ይሄው እንደምታዩት በጃንጥላ ወተናል። አያችሁ ምን እንደሚመስል። ናሽቪል ዛሬ ጨልማለች። እንግዲህ በዚህ ሁኔታ ነው ያለው። እንደዛም ቢሆን ኤክሰርሳይሳችንን ከማድረግ ወደ ኋላ እንልም ብለን ወተናል። እናንተም ያው ምንም እንኳን ወዘሩ ባይፈቅድም መንቀሳቀስ እንዳታቆሙ ለማለት ነው፣ ለማበረታታትም ነው። ሌላው ደግሞ ያው ብዙ ጊዜ የተለያዩ እቅዶችን አውጥተን በእቅዶቻችን መሰረት ለመንቀሳቀስ ስንሞክር የተለያዩ ነገሮች ደግሞ እየገቡ መሃል ላይ እንቅፋት ይሆናሉ ማለት ነው። ያንን እንቅፋት ለዛ እንቅፋት እጅ መስጠት የለብንም። ጎሎቻችንን ያቀድናቸውን ነገሮች በስራ ላይ አውለን ማሳየት አለብን። ያቀድናቸው ነገሮች ደግሞ ያለ እንቅፋት ወይ ደግሞ ያለ ውጣ ውረድ አይሆኑም። ብዙ ጊዜ ለውጥ ለማምጣት ሲፈለግ ቻሌንጆችን አልፈን ነው ወደዛ ምን ደርሰው ማለት ነው። ከፊት ለፊታችን ያስቀመጥነውን ፕላን ወይ ደግሞ እቅድ ለማስፈጸም የሚጠይቀውን ማንኛውንም መስዋዕትነት ለመክፈል መዘጋጀት መቻል አለብን ማለት ነው። ያኔ ነው አንድን ነገር አቺቭ አድርገን የምናሳየው። ለምሳሌ እንደዚህ በትንሹ ዛሬ 1 ሰዓት ወክ ለማድረግ እቅድ ነበረኝ። ይሄንን እቅድ ደግሞ ዝናብ ለማስተጓጎል ስፈልግ አትችልም ብዬ ጃንጥላዬን ይዤ ነው ወጣሁት እና ይሄ ምሳሌ ነው። ብዙም ነገሮች የተለያዩ ነገሮች በኑሯችን በአኗኗራችን ያስቀመጥናቸው ለውጥ ለማምጣት ለራሳችን ቃል የገባናቸው ነገሮች ካሉ እነሱን ስራ ላይ እስከምናውል ድረስ ወደ ኋላ ማለት የለብንም። በእቅድ ስንኖር ደግሞ ለውጥ የምናመጣውና እቅድ ያላቀዳችሁ ጎል ያላዛችሁ ጎል ማውጣት አለባችሁ። ማለት ጎል ስላችሁ የእግር ኳስ ጨዋታ ሳይሆን የላይፋችሁን እቅድ የላይፋችሁን ጎል በዚህ ቀን እዚህ ጋር መድረስ ፈልጋለሁ የምትሉትን መዘጋጀት ማውጣት ያስፈልጋል።